አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለሁ አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ አማን አልሐምዱሊላህ። እንግዲህ ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስኪ ይሄን ቦታ የምታውቁ በኮሜንት ጻፉልኝ ማለት ነው። ማን ይመስላችኋል? እንግዲህ ዘወር ዘወር እያልኩ ይኸውላችሁ ፈታ ዘና እያልን ነው ነው አብረን ፈታ ዘና እንበል ማለት ነው ጋይስ። ይሄ እንደምታዩት እንግዲህ ትንሿ ዱባይ ሆናለች ማለት ነው። ኢትዮጵያ በጣም አምሮበታል። ሀገራችን ሰላምና አንድነቱን ይመልስልን እንጂ በጣም ነው የሚያምረው። እንግዲህ ዱባይ መስላለች ኢትዮጵያ። አዲስ አበባ እንደምታዩት ዱባይ ጋር እኩል ሆናለች ማለት ነው። የሰላሟ ነገር ነው እንጂ በጣም ምን ልበላችሁ እያያችሁ ነው። በጣም ነው የሚያምረው ጋይስ። ይሄ ወንድማችን እንደምታዩት ደግሞ ሚዛን ይዞ ቁጭ ብለዋል ማለት ነው። የሚገርማችሁ በጣም ነው ወላሂ ሀገራችን በጣም ከምላችሁ በላይ አምሮበታል። ሁሉም ነገር ተቀያይሯል። በጣም ውበት ጨምሯል እላችኋለሁ። የምታዩዋቸው እነዚህ ህንጻዎች በጣም ማን እንደ ሀገር ሀገራችን ኢትዮጵያን ሰላምና አንድነቷን ይመልስልን። እና ወዶችዬ ይህን ይመስላል። የሀገራችን በጣም አምሮበታል። ሰላሙና ፍቅሩን አንድነቱን ይመልስልን፣ ዘረኝነትን ያጥፋልን። እንግዲህ እንደምታዩት እንደተለመደው በሶሻል ሚዲያ ቁጭ ብለው ወንበራቸውን አጠፍጥፈው ስለ ዘረኝነት እየሰበኩ ያን በለው ያን አሸነፈ ያን እንዳዝ በለው እያሉ ንጹሃን ወንድሞቻችን ንጹሃን ቤተሰቦቻችን የሚያስጨርሱ ልቦና ይስጣቸው። በጣም ነው የሚያሳዝነው ጋይስ ማለት ነው። አንደኛ ሀገራችን ላይ የሚኖሩ ህብረተሰብ ምስኪኑ ገበሬ አሁን ላይ መከሰቢያ አጥቶ እና ያለው ማለት ነው። አመት እንግዲህ ታስታውሳላችሁ የዛሬ 3 አመትም እንደዛው ሰላም የለ እንደምታዩት በጣም አስቸጋሪ ሁኔታ ነበር። የዛሬ 3 አመት ጀምሮ እንግዲህ 5 አመት በላይ ሆኖ የኢትዮጵያ ላይ ጦርነት ከተጀመረ ማለት ነው። ስለዚህ አሁን 5 አመት ኦልሬዲ ሆነው የትግራይ ጦርነት ጋር አሁን እንደገና ደግሞ የአማራ ክልል ያለ እንግዲህ እንደምታዩት በጣም ከባድ ነው ማለት ነው። እና ወዶችዬ በተቻለን መጠን ሰላምን ለመስበክ ሰላምን አንድነትን ለመስበክ እንሞክር። ቁጭ ብለን በማዳም ዋይፋይ ዘረኝነት የምንረጭ ሰዎች እንደዚህ እናደርጋለን። ለአማራ እናቶች ለኦሮሞ እናቶች እኛ እንዴት ብለን ፍትህ እንሰጣለን እንደዛ አድርገን እኛ ወንድሞቻችን ጎንነን እያላችሁ አብዛኞቻችሁ ሰላምን የምትነሱ ሚዲያ ላይ በእናንተ በምትሰሩ ሚዲያ ላይ ቤተሰብ ሰላም እያጣ እናንተ ሚዲያ ላይ በምትዘሩ ዘረኝነት ሀገር ወገን ንጹሃን እያለቀ ስለሆነ በተቻለን መጠን ሰላም ለመስበክ እንሞክር ማለት ነው። ሀገራችን ኢትዮጵያን ሰላምና አንድነቷን ይመልስልን። በጣም አምሮበታል። ሀገራችን ተቀይሯል። እኛ ደግሞ ሄደን ሀገራችን ላይ ሰርተን እንድንቀየር ዘረኝነትን ከምድረ ገጽ ያጥፋልን። ጋይስ እወዳችኋለሁ። እንግዲህ ያው ዱባይ መታችሁ ለስራ እንደዚህ በማዳም ቤት ደፋ ቀና እንደምትሉት ሀገራችን ላይ ደፋ ቀና ካልን መስራት መቀየር እንችላለን ማለት ነው። በጣም አምሮበታል። በጣም ኢትዮጵያው ዱባይ ሆናለች ብያቸዋለሁ እና አረብ ሀገራቶች አንዷ ሆናለች። እና ነገ ደግሞ የራሳችን የተሻለ ነገር ይኖረናል ጋይስ። ስለዚህ ዱዓ ጸሎት፣ ሙስሊሙን በዱዓ ክርስቲያኑን በጸሎት ሀገራችን ሰላም እንድመልስልን። የጦርነት ምንም ሰላም የለውም፣ የጦርነት ምንም ደህና የለውም እና ፈጣሪ ሀገራችንን ከጦርነት ነፃ ይበልልን እንላችኋለሁ ውዶችዬ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስ ቪዲዮዎችን አስጎበኛችኋለሁኝ። በአዳዲስ ነገር ስራዎች እንመጣለን። ሀገራችን ኢትዮጵያን ሰላምና አንድነቱን ይመልስልን። የኔ አባት ይሄ ልጅ ምስኪን ፈጣሪ ያልታሰበ እንጀራ ይስጠው ለዚህ ምስኪን ወንድማችን። እንግዲህ ሚዛን 5 10 ብሎ ነው
የሚኖረው ማለት ነው። በጣም የኔ አባት ያሳዝናል። የኔ አባት አሁን ይሄ ትምህርት በመማሪያው በቃ ቤተሰቦቹ እንትን በሚያው ኃላፊነት ወስዶ እያያችሁት ነው እንግዲህ ቁጭ ብሎ በኃላፊነት እንግዲህ ያው ቤተሰቦቹን ሚይዝ ይሆን ይችላል። እንደምታዩት ሚዛን እያስመዘነ ገንዘብ እየተቀበለ ምስኪን ለዳቦ ለራት ለቁርስ እንደዚህ የሚያደርጉ ልጆች ጠንካራ ወንድሞች አሉ። አገር ሰላም ከሆነ ደግሞ መቀየር ይችላሉ። አሁን ላይ የሀገር ሰላም ነው ሰላም የነሳው። እንግዲህ ኢትዮጵያ ሀገራችንን ሰላም አለ ያድርግልን። በቀጣይ እስከምንገናኝ ሰላማችሁ ብዙ ተረፍ ይበልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። የማዳም ቅመም ያልተበረታታች ማን ትበረታታለች እላችኋለሁ ውዶችዬ። እና በጣም ነው የምወዳችሁ። ዛሬ ድክም ብሎኛል ከምር ያው እንደው ትንሽ ዘና አድርጋችሁ ብዬ ነው የገባሁት እንጂ በጣም ደክሞኛል ጋይስ። በቀጣይ እንገናኛለን። ጉንፋኑም አለቀቀ።